ጤና ይስጥልን። ይህ የአዲስ አድማስ የመረጃ ሰዓት ነው። አብራችሁን ቆዩ። ናይጄሪያ ታሪክ ሰራች። የመጀመሪያውን የነዳጅ ምርት ለአሜሪካ ላከች። ግዙፉ የዳንጎቴ ነዳጅ ማጣሪያ ፋብሪካ ለመጀመሪያ ጊዜ ቤንዚን ወደ አሜሪካ መላኩ ተሰምቷል። ይህም የአፍሪካ ትልቁ የነዳጅ ማጣሪያ ፋብሪካ ምርቱን በዓለም አቀፍ ደረጃ ለማቅረብ ዝግጁነቱን የሚያሳይ ነው ተብሏል። በዚህ ሳምንት ከናይጄሪያ 320,000 በርሜል ነዳጅ የጫነች መርከብ ኒውጀርሲ በሚገኘው የሱኖኮት ተርሚናል የደረሰች ሲሆን በዚህም የዳንጎቴ የነዳጅ ምርት ጥብቅ የሆኑትን የአሜሪካ የጥራት ደረጃዎች እንደሚያሟላ ተረጋግጧል ነው የተባለው። ይህ ብቻ ግን አይደለም። ሁለት ተጨማሪ ነዳጅ የጫኑ መርከቦች ወደ ሼል እና ቪቶል በመጓዝ ላይ መሆናቸውም ተጠቁመዋል። ይህም ከፍተኛ ዓለም አቀፍ ተፈላጊነትን ጠቋሚ ነው ተብሏል። $19 ቢሊዮን የሚገመተው የዳንጎቴ የነዳጅ ማጣሪያ ፋብሪካ በቀን 650,000 በርሜል የማምረት አቅም እንዳለው ይታወቃል። ናይጄሪያ በዚህም ከነዳጅ አስመጭነት ወደ ላኪነት የሚያሸጋግራትን ትልቅ ምዕራፍ ጀምራለች ነው የተባለው። አዲስ አድማስ የእርሶና ቤተሰቡ